ታዲያስ እንደምን አላችሁ? በዚህኛው ቪዲዮ ይዤላችሁ የመጣሁት የስቶሪ ላይን ስቶሪ ቦርድ 3 የአርቲኩሌተር ራይዝ 360 የኦፍላይን አፕሊኬሽን ማለት ነው። ስለዚህ እንዴት እንደምንጠቀመው የተወሰነ ነገር ላሳያችሁ። ስለዚህ ስቶሪ ላይን እንግዲህ አዲስ ፕሮጀክት ብላችሁ ክሬት ካረጋችሁት በኋላ በዚህ መልክ ነው ይመጣላችሁ። ሞር ኦፍ ስቶሪ ላይን አርቲኩሌተር ኢንተራክቲቭ ኮንቴንት ለመስራት ነው የሚያገለግለን። እንደ ፒፒቲ እንደ ማይክሮሶፍት ፕሬዘንቴሽን ፓወርፖይንት ስላይድ የሚመሳሰል የሚቀራረብ ነገር አለው። እስኪ እንየው። የመጀመሪያው ስላይድ እንግዲህ ባዶ ሆኖ ነው የመጣው። ወደ ውስጥ ሞር ዲፕሊ ከመግባታችን በፊት ከላይ ልክ እንደ ማንኛውም ወርድ ማይክሮሶፍት ወርድ ፓወርፖይንት የራሱ የሆኑ ሪበኖች አሉት ወይንም ደግሞ ቱል ባሮች አሉት። ከታች የታይም ላይን አለው። ትንሽ ለየት የሚያደርገው እዚህ ጋር ታይም ላይኑ ልክ እንደ ቪዲዮ ኤዲቲንግ ከታች አሉት ማለት ነው። በዚህ በኩል በቀኝ በኩል የምታዩት ስላይድ ሌየር የምንለው ነው። ከላይ ደግሞ ትሪገር የምናደርገው የተለያዩ አክሽኖችን የምንወስንበት ሲቹዌሽኖች አሉት ማለት ነው። ስለዚህ እናንተ ስታዘጋጁ ሁለት አይነት መንገድ አለ። አንደኛው ከቴምፕሌት ልትመርጡ ትችላላችሁ የተለያዩ ኮንቴንቶችን። ሁለተኛው አማራጭ ደግሞ ብላንክ ልትመርጡ ትችላላችሁ። ስለዚህ ለዚህኛው ስኮፕ ማሳያችሁ ውስን ነገሮች ነው። ሆም ፔጅ እንዴት መርጣችሁ እንዴት ከአንዱ ወዴት ናቪጌት ማድረግ እንዴት እንደምትችሉ፣ ምርጫ መልቲፕል ቾይስ ኩዌስችኖች እንዴት ማስገባት እንደምትችሉ፣ ሶርቲንግ ወይም ደግሞ ማቺንግ ኩዌስችኖች እንዴት ማስገባት እንደምትችሉ የተወሰኑ ነገሮች አሳያችኋለሁ። አብራችሁኝ ነው። ስለዚህ አሁን ከዚህ ከመረጥኩት ቴምፕሌት ውስጥ እንግዲህ ሜን ኮርስ ቴምፕሌት የሚለውን ሴሌክት ባረግ ይሄ የመጀመሪያው ገጽ ይሆናል ማለት ነው ከቴምፕሌት የወሰድኩት። ስለዚህ ይሄኛውን በፊት የነበረኝን ፔጅ እንደማንኛውም ዴሊት ላደርገው እችላለሁ። እዚህ ጋር እንግዲህ ሴሌክት ኤንድ ኤዲት አይነት ዌይ ነው። ይሄኛውን በራሴ ወይ እኔ ልቀይረው እችላለሁ። ለምሳሌ ብለንድድ ትሬኒንግ ብዬ ልቀይረው እችላለሁ። እዚህ ጋር ስለ ብለንድድ ትሬኒንግ ማንኛውም ነገር መጥቀስ ትችላላችሁ። እቺ ሴሌክት ኮርስ የምትለው አይከን የተያዘች ነች። ልክ እሷን በነካው ሰዓት ወደ ሌላኛው ፔጅ ይቀይርልኛል። እሱን ስነካ እዚህ ጋር እንደምታዩት ጃምፕ ቱ ኔክስት ስላይድ የሚል እዚህ ጋር ይታያቸዋል። ስለዚህ አክሽን ትሪገርድ የሆነ ነው። ሌሎቹ ትሪገርድ የሆኑ አይደሉም። ስለዚህ እንደ ሲቹዌሽኑ ይወሰናል ማለት ነው። ከዚህ ጋር ተያይዞ እንግዲህ ከጀርባ ኢሜጅ ይታያቸዋል። ይሄ ኢሜጅ እንግዲህ ወደ ውስጥ እንደምታዩት ከጀርባ የተለያየ ኢሜጅ ክሬት ተደርጎበታል። አሁን ለምሳሌ እዚህ ኢሜጅ ላይ ያለውን ነገር ከጀርባ ኮንቴንቱን መቀየር ብፈልግ እንደምታዩት ኦፕሽኖች አሉኝ። ኦፕሽኖቼ የተከለለውን ኦልሞስት በማንሳት ያኛውን ፔጅ ግልጽ ማድረግ የምንችልበት ሲቹዌሽን አለን ማለት ነው። ስለዚህ ይሄኛው አንድ ላይ ስለተደረበ መነጠል ያስፈልገናል። ቺኛዋ ከቨሩ ነች ማለት ነው። ከጀርባ ያለው ኖርማል ኢሜጅ ነው። ኢሜጁ ደግሞ ቼንጅ ማድረግ መቀየርም በፈለጋችሁት ልክ ልታስተካክሉት ትችላላችሁ ማለት ነው። ቺኛዋ ሃይላይት አርጋው ጽሁፉን ሞር ፎከስድ እንዲሆን ነው። አሁን ለምሳሌ ቺኛዋን ኤሪያ ባነሳት ጽሁፉ ሞር ላይታያችሁ ይችላል። ከላይ ያለችው አለ ማለት ነው። እንደዚህ ባረጋውን ጽሁፉ ዩሲ ከኢሜጁ ስር ተደብቆ ላይታያችሁ ይችላል። ስለዚህ ለዚህ ነው በዚህ የተወሰነ ከቨር የተደረገችው። እንደፈለጋችሁ ልቀይሩ ትችላላችሁ። ለምሳሌ ይሄኛውን ኢሜጅ እኔ መቀየር ብፈልግ ኢሜጁ ላይ ደብል ክሊክ አደረግና ሪፕሌስ ኢሜጅ ከዛ ያዘጋጇቸው ኢሜጆች ካሉ ለምሳሌ እዚህ ጋር ብለንድ ለርኒንግ የሚል ኢሜጅ ክሬት አዘጋጅቻለሁ። በዚህ መልኩ ልቀይረው እችላለሁ ማለት ነው። ስለዚህ ይሄንን በፈለኩት ልክ እንደዚህ ፖሊሽ አድርጌ ኔክስት ላለው ማዘጋጀት እችላለሁ ማለት ነው። ስለዚህ እቺ ፊት በምታረግ ልክ እዚህ ጋር አረጋታለሁ። ኔክስት እንግዲህ ሌላ ስላይድ ክሬት ማድረግ ትችላላችሁ። የሚቀጥለውን ስላይድ እንዴት ክሬት እንደምታደርጉ ላሳያችሁ። አሁን ከዚህ ስር ሌላ ስላይድ ክሬት ማድረግ ብፈልግ አንደኛ ከቴምፕሌት መምረጥ እችላለሁ። ካልፈለኩኝ ደግሞ ራሴ ማስገባት እችላለሁ። ለምሳሌ ይሄኛው ሜኑ ሆነና ከዛ ስር ያለው ደግሞ ለምሳሌ ስለ ኦብጀክቲቮቹ የሚያስረዳኝ ፖይንት ከሆነ እዚህ ጋር ኢንስትራክሽናል ሌአውት የሚል ኦፕሽን አለኝ። ኢንስትራክሽናል ሌአውት ወስጄ
እነዚህን ኤዲት ማድረግ እችላለሁ ማለት ነው። እዚህ ጋር ነምበር 1 እኔ በፈለኩት ኮንቴክስት የፈለጋችሁትን ነገር እዚህ ጋር ኮንስትራክት ማድረግ ትችላላችሁ። ኤዲተብል ነው፣ ፉል ኤዲተብል ነው ማለት ነው። ስለዚህ ከዚህኛው ፔጅ ወደዚህኛው ፔጅ አይትሬት አድርጎታል ማለት ነው፣ ሪዳይሬክት አድርጎታል። ይሄኛው ፔጅ ኔክስት ስትሉት ወደዚህኛው ፔጅ ይሄዳል። ኔክስት እንግዲህ አርቲኩሌት ኢንተራክቲቭ ኮንቴንት መስሪያ እንደመሆኑ እንዴት ነው ኢንተራክቲቭ ኮንቴንት የምናስገባው የሚለውን ካያችሁ እዚህ ጋር ለምሳሌ ኒው ብዬ ኒው ሌአውት አዲስ ብላንክ የሆነ ሌአውት ልመርጥ እችላለሁ። ለምሳሌ ከፉሊ ፒክቸር ጀስት ላይክ እንደ ፒፒቲ ፕሬዘንቴሽን ፓወርፖይንት ታዘጋጁ ልክ እንደምታዘጋጁት ማለት ነው። አሁን ለምሳሌ ይሄኛውን ካልፈለኩትኝ ሌላ ዩሲ በፈለኩት ልክ ኩዌስችን ማስገባበት አለ፣ ቴክስት ኩዌስችን ማስገባበት ኦፕሽን አለ። ለምሳሌ ይሄኛው ኩዌስችን ማስገባበትን ልምረጥ። ከላይ ያለው ሴክሽን እንግዲህ መልቲፕል ቾይስ ልበለው። ለምሳሌ መልቲፕል ቾይስ ማለት ከአንድ በላይ ምርጫ ያለበት ነው። ኢንሰርት ብዬ እዚህ ጋር እንደምታዩት ከኢንሰርት ስር እዚህ ጋር ከምታዩቸው ኦፕሽኖች ስር ማለት ነው እንግዲህ የተለያዩ የኦፕሽኖች ይታዩናል። እዚህ ጋር ካራክተር አለ። ለምሳሌ አንድ ካራክተር ብፈልግና ባስገባ እዚች ጋር ያለችውን ካራክተር ፖዝ የምፈልገውን አይነት ፖዝ ማግኘት እችላለሁ ማለት ነው። ለምሳሌ ፎር ሴክ ኦፍ ታይም እችኛዋን ይሄ ምንድነው ብላ አይነት ነገር እየጠየቀች ያለችውን ፖዝ ከዚህ ጋር ወስጄ ልጠቀምበት እችላለሁ። ስለዚህ እንደፈለኩኝ ሽሪንክ አደርገዋለሁ ሳይዙን። ለምሳሌ እንደዚህ ማድረግ ብፈልግ እሷን እዚህ ጋር ኔክስት ስላይድ፣ ከስላይድ ውስጥ ግሬድ ኩዌስችንስ፣ ከግሬድ ኩዌስችን ውስጥ ደግሞ መልቲፕል ቾይስ አይደል ያልኳቸው መልቲፕል ቾይስ ኦፕሽን ኢንሰርት የሚለውን ነካለው ማለት ነው። ስለዚህ የመልቲፕል ቾይስ ኩዌስችን ለማስገባት ዩሲ እዚህ ጋር ራሱን ችሎ የመልቲፕል ቾይስ ኩዌስችንስ እንዳስገባ ከታች እየጋበዘኝ ነው ማለት ነው። ስለዚህ ጥያቄን እዚህ ጋር አስገባለሁ። ዋት ኢዝ ዘ ካፒታል ሲቲ ኦፍ አዲስ አበባ ብል ለምሳሌ አሚን ኢትዮጵያ ብል ዋት ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ፣ ዋት ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ ብል በትክክል ለምሳሌ ወይም ደግሞ which of the following is fruit ብል ለምሳሌ ሲምፕል ኤግዛምፕል ላሳያችሁ ነው። which of the following is a fruit ብል ለምሳሌ choice A ለምሳሌ ካት ልለው እችላለሁ። ወይም ደግሞ የመጀመሪያውን መልሴን ትክክለኛ ባናና ብል ሌሎቹ ዲስትራክተር መሆን አለባቸው አይደለ? ስለዚህ ሌሎች ሪሌትድ በብሉምስ ታክሶኖሚ መሰረት ሪሌት የሚያደርጉ እንትን ማድረግ ትችላላችሁ ማለት ነው። ስለዚህ ትንሽ እችኛዋ ጥያቄ ጥጥር ስለምትል which of the following እንደ መጀመሪያው ስቲክ ላርክ what is the capital city of አዲስ አበባ ብል ለምሳሌ ኢትዮጵያ ብል ለምሳሌ የመጀመሪያው ትክክለኛ መልስ አዲስ አበባ ነው አይደል የሚሆነው? አዲስ አበባ። ኔክስት እንግዲህ ሪሌት የሚያደርጉ ዲስትራክተሮች ናይሮቢ ልለው እችላለሁ። ለምሳሌ ሲ በርሊን ልለው እችላለሁ። ዲ ቶኪዮ ልለው እችላለሁ ለምሳሌ ማለት ነው። ስፔሊንግ ስህተት መታረም የሚችል ስለሆነ ስፔሊንግ ኤዲት ማድረግ ትችላላችሁ እናንተ በፈለጋችሁት መልኩ ማለት ነው። ስለዚህ ኮንሲደሪት ናይሮቢም እዚህ ጋር ኤዲት እናድርገው። በርሊንም በርሊን ኦኬ አይ አይዲያ በርሊን ከምን ለምሳሌ ሌላ ምን ዳካር ብለው ለምሳሌ አሁን ይሄ አንድ ኦፕሽን ነው ማለት ነው። ስለዚህ ትክክለኛውን ኦፕሽን ራይት አደረግና እዚህ ጋር ፊድባክ ልክ ትክክለኛውን መልስ ሲያገኝ you selected the correct response የሚል ይስጠው። ኢንኮሬክት አንሰር ደግሞ ሲሆን you did not select the correct response የሚል ይስጠው የሚል ነው እዚህ ጋር። ስለዚህ ጥያቄው እዚህ ጋር ኖርማሊ ሻፍል የሚሆን ካልሆነ ሻፍል እንዲል ታረጋግጣላችሁ ማለት ነው። ስለዚህ ቾይዙ ይቀያየራል ማለት ነው፣ ሻፍል ያደርጋል። ስለዚህ በዚህ መልኩ አድርጋችሁት ወደ ስላይድ እዚህ ጋር አሁን ፎርም ቪው ላይ ነኝ ያለሁት።
ወደ ኖርማል ቪው ለመመለስ ስላይድ ቪው ላይ መመለስ አለብኝ። አሁን እንግዲህ እዚህ ጋር እንደምታዩት ይሄ ሌአውት የተወሰነ ሌአውቱ ብዙም አትራክቲቭ አይደለም። እንደዚህ ከገባባችሁ ፎርም ቪው ላይ ሄዳችሁ ማጥፋት ትችላላችሁ። ፎርም ቪው ላይ ሄዳችሁ ኢሬዝ አድርጋችሁ መመለስ ትችላላችሁ ማለት ነው። ስለዚህ አሁን ይሄ እኛ የምናየው ቪው ነው። ባክግራውንዱን እንዴት ነው ኤዲት የምናደርገው ካለን ኖርማሊ ባዶ ቦክስ ላይ ገባና ዲዛይን ላይ ሄድና አሁን ከነዚህ ውስጥ እኔ የሚመቸኝ አትራክት የሚያደርገኝ ዲዛይን ለምሳሌ ይሄ ነው እንበል። ከላይ ጥያቄውን በትክክል ያስቀምጥልኛል። መልሱን ደግሞ ሴሌክት ኦልሬዲ አድርጌዋለሁ። ኔክስት ምን አደርጋለሁ? ኢንኮሬክት አንሰር ሲሆን ምን ይሁን? ኢንኮሬክት አንሰር ሲሆን እዚህ ጋር እንደምታዩት ምን ይሁን? ኢንኮሬክት አንሰር እንግዲህ ብዙ ጊዜ ሞስት ፕሮባብሊ በብላክ ዲዛይን ልትጠቀሙ ትችላላችሁ። እዚህ ጋር ሪስፖንሱ ላይ ትሄዱና ፎርማቲንግ፣ ከፎርማቲንግ በኋላ መጠነኛ ግሬይ የሆነችዋን ብጠቀም ይሄኛውን ሴንተር አላይንድ ብናደርገው፣ ሆም ላይ ሄደን ሴንተር አላይንድ ብናደርገው፣ እቺ ብሉዋ ደግሞ ፎርማቲንግ ላይ ሄደን እንደገና ኖርማል ይሄኛውን የኮንቲኒው ብሉ በዚህኛው መልኩ ብንጠቀም ኦፕሽኖች አሉ። እንደምታዩት እዚህ ጋር እንግዲህ ያለው የተለያዩ ኦፕሽኖች አሉ። ሬክታንግል፣ ከርቭድ የሆነ የተወሰነ ከርቭድ የሆነም አለ። ስለዚህ ይሄኛውን ለኢንኮሬክት ብጠቀም፣ ለኮሬክት ደግሞ ምን ልጠቀም? ብዙ ጊዜ ኮሬክት የሆነ አንሰር ግሪን ነው የምንጠቀመው አይደለ? ስለዚህ ለኮሬክት አንሰር ከዚህ ጋር ያለውን ሞር ኦፍ ይሄኛው ሪዘምብል ስለሚያደርግ ይሄኛውን እጠቀማለሁ። ሴንተር ላይ እንዳደረገዋለሁ። ኮንቲኒው እዛም እዚህም ተመሳሳይ ፈንክሽን ነው የሚያደርገው። ያው ፔጅ ማሳለፍ ስለሆነ ኮንቲኒው ተመሳሳይ አይከን እንዲሆን አድርገው እና አሁን ይሄንን ለማየት ከፈለጋችሁ እንግዲህ ያ ማለት ቅድም የሰራ ነው ፔጅ አለ እዚህ ጋር። በጣም ዙም ከሆነ ማስወጣት እንችላለን፣ ሚኒማይዝ ማድረግ እንችላለን ዙሙን። ስለዚህ ወደ ትክክለኛው ስላይድ እዚህ ጋር እንመለሳለን። ይሄ ኮሬክት አንሰር እዚህ ጋር ለኢንኮሬክት አንሰር ነው። ወደ ስላይዱ መመለስ ከፈለጋችሁ ኦፕሽኑን ትመጣላችሁ ማለት ነው። ስለዚህ አሁን እዚህ ጋር ያስገባውት አኒሜሽን ኤዘር ይሄንን ወደዛ መውሰድ እችላለሁ፣ ወይንም ደግሞ እዚህ ጋር ሌላ አኒሜሽን አምጥቼ ማስገባት እችላለሁ። ለምሳሌ ኢንሰርት ካራክተር ብለው ይሄኛውን ፖዝ እዚህ ጋር ያለውን ፖዝ ለምሳሌ በዚህኛው ሊቀይረው እችላለሁ። እስቲ ምረጡ ትክክለኛው መልስ የምትለዋን። ለምሳሌ እንደዚህ ላደርገው እችላለሁ። ሲምፕል። ስለዚህ አሁን እስቲ እንመልከት። ይሄኛውን ስላይድ ላጥፋውና መጀመሪያ የተዘጋጀበትን ስላይድ ዴሊት ላድርገውና ከዛን ቀጥታ ወደ ኪዙ ከመጀመሪያው ኦፕሽን ጀምሮ እንዴት እንደሚወስደን እኔ። ስለዚህ ፕሪቪው ለማድረግ እዚህ ጋር ፕሪቪው የምትለውን ኦፕሽን ትለኩና ኢንታየር ፕሮጀክት እስቲ አሳየኝ ማለት ትችላላችሁ። ከፈለጋችሁ ኢንዲፔንደንት አንድ ገጽ ብቻ የሰራችኋትን አንዷን ገጽ ማየት ትችላላችሁ። እዚህ ጋር ከላይ የምታዩት እንግዲህ ዴስክቶፕ፣ ላፕቶፕ ሞድ፣ ታብሌት ሞድ፣ ላንድስኬፕ ሞድ ማለት ነው። ታብሌት ቨርቲካል ፖርትሬት ሞድ፣ ሞባይል ፎን ላንድስኬፕ፣ ሞባይል ፎን ቨርቲካል ወይም ደግሞ ፖርትሬት ሞድ የምንለው አለ። ለምሳሌ በታብሌት ሞድ አድርገን እንየው። አሁን ሰልጣኞቹ እንግዲህ ይሄን ኮርስ ስኮርም ፋይል ይባላል። ፐብሊሽ አድርገን መጨረሻ ላይ ሲጠቀሙት አነሰሰሪ የሆኑ ቃላቶችን እንደዚህ ኤዲት የሚደረጉ ነገሮችን ማስወገድ አለብን ማለት ነው። ይሄ ኢንሰርት ሄደር የሚለው ኤዲት መደረግ አለበት። ይሄን እናውቃለን። ኔክስት አሁን እዚህ ጋር ዩሲ ስታርት ኮርስ የሚለውን ክሊክ ሳደርግ ወደ ኔክስት ወሰደኝ ማለት ነው። እዚህ ጋር እንግዲህ እነዚህን ቀስቶች በመጠቀም ማሳለፍ ወይም ደግሞ ስክሪን ላይ ሲሆን ደግሞ ስዋይፕ እያደረግን እንደምናሳልፈው እዚህ ጋር ኔክስት ስለው ወደ ጥያቄ ወሰደኝ። እንግዲህ አሁን እንግዲህ ዋት ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያን የሚለው ዳካር ነው፣ ናይሮቢ ነው፣ አዲስ አበባ። ቀደም ካስታውሳችሁ ሴቲንግን ስሰራ ላይ አዲስ አበባ አድርጌ ትክክለኛውን ቾይዝ ነው ያደረኩት። ሻፍል ግን ስላልኩት አዲስ አበባ ሲ ላይ መታለች ማለት ነው። ስለዚህ ትክክለኛውን መልስ ከመረጣችሁ ራይት ይሰጣችኋል፣ ኤክስ ደግሞ ከሆናችሁ ኤክስ ይሰጣችኋል። ስለዚህ ሁለት አቴምፕት ነው የሚኖረው እንደ ኮንፊግሬሽኑ መሰረት። ለምሳሌ ናይሮቢ ብለን እንሞክረው። ዩሲ ናይሮቢ ሲሆን ኢንኮሬክት ዩ ዲድ ኖት ሴሌክት ዘ ኮሬክት አንሰር አለኝ። ኮንቲኒው እስቲ ሁለተኛ አቴምፕት ይኖረኛል። ሁለተኛ አቴምፕት ካለኝ እስቲ እዚህ ጋር አይ ቲንክ ሁለተኛ አቴምፕት የለንም። ሁለተኛ አቴምፕት እንዲኖረን ሴቲንጋችን ላይ እዚህ ላይ ሆነን ፎርምስ የሚለው ላይ ሄደን ስንት አቴምፕት ነው አያችሁት? እዚህ ጋር አንድ አቴምፕት ነው። ሁለት አቴምፕት ግን ብናደርገው የተሳሳተ ሰልጣኝ ልክ ከሞከረ በኋላ ሁለተኛ እድል ቢያገኝ
እዛው ሞክሮ ራሱን የሚያርምበት ሁኔታ ይኖራል ማለት ነው። ስለዚህ ቀጥታ እንሂድና እስቲ እንየው። የመጀመሪያው ኦፕሽን ቶኪዮ አሁንም አያችሁ ሻፍል ሲያደርግ እላይ ያወጣው ማለት ነው። የመጀመሪያው አንሰር የስ ነው ስለው ዚስ ኢዝ ኢንኮሬክት ፕሊዝ ትራይ አጌን አለ። ሁለተኛ ትክክለኛውን መልስ አዲስ አበባን ስመርጥ ግን ምንድነው ኮሬክት ዛትስ ራይት ዩ ሴሌክትድ ዘ ኮሬክት ሪስፖንስ የሚል በትክክል ይመጣልናል ማለት ነው። ይሄ መልቲፕል ቾይስ ኢንተራክቲቭ እያደረግነው ነው ማለት ነው። ስልጠናውን ሳቢና ኢንተራክቲቭ ማድረግ እንችላለን በዚህ መልኩ። ሌላ እንግዲህ እዚህ ጋር አንድ ኤዲት ሳደርግ ኖቲስ ያላረኩት ነገር ስላይድ ላይ የኢንኮሬክቱ ትክክል ግሬን ያስገባ ነው ትክክል። ኔክስት እንግዲህ ከዚህ ባለፈ ኔክስት ማስገባት የምንፈልገው ኮንቴንት ካለ ለምሳሌ ማቺንግ ቢኖረን ለምሳሌ ላሳያችሁ እንዴት አድርገን ማቺንግ ማስገባት እንደምንችል። ስለዚህ እዛው ስላይድ የሚለውን እንምረጥና ግሬድ የሚለውን እንምረጥና ማቺንግ ድራግ የሚለውን እንምረጥ ለምሳሌ። ስለዚህ የዚህኛው ለምሳሌ ሴት ከላይ ኢንስትራክሽን ልታስገቡበት ትችላላችሁ። ማች ዘ ፎሎዊንግ ኦፕሽንስ ኢንቱ ዘ ኮረስፖንዲንግ ኮሬክት answer. Okay, into the corresponding correct field into the corresponding ወይም ደግሞ ሪዘምብል ከሚያደርገው ጋር ትክክለኛውን መልስ አስገባልኝ ነው ፖይንቱ። yes into the corresponding correct answer። ስለዚህ ለምሳሌ ቀለል ለማድረግ ያክል እዚህ ጋር ሶፊስቲኬት ማድረግ አያስፈልግም። የአንድ ማች ትክክለኛው አንድ ነው። እዚህ ጋር ጥያቄ ጠይቃችሁ መልሱን እዚህ ጋር ታደርጋላችሁ። የሁለት ማች 2 ነው። የሶስተኛ ማች 3 ነው። የአራተኛ ማች 4 ነው። እሺ የአራት ማች 4ን በለው። እናንተ ደግሞ እዚህ ጋር በራሳችሁ ፊልድ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ፍሩት ብላችሁ አፕል፣ አኒማል ብላችሁ ዶግ። ምክንያቱም ሪዘምብል የሚያደርገውን እንደፈለጋችሁ ልትጠቀሙበት ትችላላችሁ። ይሄን ኮንቴክስቱ ነው ሊያሰራሩን ብቻ ነው ማሳያችሁ እና አገልግሎቱን ቼንጁንም በዚሁ አጋጣሚ እንድታዩት ነው። ስለዚህ ኖርማሊ ባይ ዲፎልት ይሄ ሻፍል ማድረግ ስለሚገባው ሻፍል ባይ ዲፎልት ሴሌክትድ ነው። ሌላው እዚህ ጋር 2 ጊዜ አቴምፕት እንዲፈቅድ ብናረገው ስኮር ባይ ኩዌስችን ቢሆን ለምሳሌ ምንም ችግር የለውም። ጥያቄው ሙሉ በሙሉ ከመለሰ ትክክለኛ አንሰር ይሰጠዋል ወይም ደግሞ ትክክል ነው ይለዋል ማለት ነው። አሁን ስላይድ ላይ ሄደን ተመሳሳይ ኢንኮሬክት እና ኮሬክት ሴቲንጎቹን እናስተካክል። ለኢንኮሬክት ፎርማት ላይ እንሄዳለን፣ ሆም። ይህን ነገር ባይ ዘ ወይ ኮፒ ፔስት አድርገንም ማምጣት እንችላለን። እዚህ ጋር ቅድም ያስተካከልነው አለ ትዝ ካላችሁ፣ ይህን እንዳለ ይህንን በአጠቃላይ ኮፒ ፔስት ከሰራለን መውሰድ የምንችል ይመስለኛል። ካልሰራ ግን ይኸው እዚህ ጋር ይሰራል። ኮፒ ኮሬክትንም ሴሌክት ትራያጌንንም ሴሌክት። አሁን ትራያጌን ሲሆን ለትራያጌን አላስተካከልንም አይደለ? ይህንን ወስደን ሶርቲንግ ላይ በዚህ ቦታ መተካት እንችላለን። እኚህን እናጥፋቸውና አምጥተን የኛን ፔስትን በለው እዚህ ጋር ማለት ነው። ስለዚህ አሁን ትክክለኛ ኮንፊግሬሽኑ ሴት አፕ ሆኗል። እስቲ ሌትስ ቼክ። አሁን ሙሉን ከምናደርግ እችኛዋን ስላይድ ብቻ ቼክ እናርጋት። አሁን በዚህኛው ስላይድ እንግዲህ እንደምታዩት የአንድ ማቺንግ እዚህ ጋር ነው ያለው፣ ነገር ግን 5 ብሎ እዚህ ጋር አምጥቷል። ስለዚህ መልሱን በትክክል ማግኘት ነው ዋናው ነገር። 1 ከዚህ 2 እዚህ 3ም እዚሁ ራሱ ጋር 4 እዚሁ ጋር እናርገውና የመጀመሪያውን ኤክስ እናገኝ ምን ይለናል የሚለውን ለማየት ማለት ነው። የስም በለው that is incorrect please try again you see ሞክር እንደገና እያለን ነው። ስለዚህ ሌላ ስንሞክር አሁን ከዚህ አንፕላግ አድርገን ወስደን እዚህ ጋር ፕላግ እናደርገዋለን 5ን እዚህ ጋር። ስለዚህ አሁን ትክክል ሲሆን ግሪን ማግኘት አለብን። that's correct። ስለዚህ በዚህ ኢንተራክቲቭ ኮንቴንታችንን ሰክሰስፉሊ አስተካክለናል ማለት ነው። ግን ሁል ጊዜ ይሄ ነገር እንዳይቸግራችሁ መጀመሪያ ቴምፕሌታችሁን ማስተካከል አለባችሁ ማለት ነው። ኮፒ ፔስት እያደረጋችሁ ስለምትወስዱ አሁን ለምሳሌ ኢንኮሬክት ለሆነው በዚህ መልክ ካቀረበልን፣ ኢንኮሬክት ሲሆን እንደዚህ ካረገልን፣ ትራይ አጌን ለሚለው ደግሞ የራሱን የቻለ ማስተካከል ይኖርባቸዋል ማለት ነው። ድጋሚ ሞክሩ ሲል ኤዘር ብሉ ልታረጉት ትችላላችሁ፣ ወይንም ደግሞ ሳምሃው እንደዚሁም እንዳለ መሆን ይችላል።
ኦንሊ ግሪን ብቻ የሚያገኘው ትክክለኛ ምላሽ ብቻ ሲያገኝ መጠቀም ትችላላችሁ። ስለዚህ ወደ ታች እየወረድን እንግዲህ እዚህ ጋር በግራ እንደምታዩት የተለያዩ ስላይዶች ማስገባት እንችላለን ማለት ነው። አሁን ለምሳሌ እዚህ ጋር ከግሬዲንግ ትሩ ፎልስ፣ መልቲፕል ቾይስ፣ መልቲፕል ሪስፖንስ እያያችሁት ነው። መልቲፕል ቾይስ እና መልቲፕል ሪስፖንስ የሚባል አለ። ከአንድ በላይ ምላሽ መስጠት የምትችሉበት ማለት ነው። ፊል ኢን ደ ብላንክ ትክክለኛውን መልስ ታስቀምጡና ፊል ኢን ደ ብላንክ። ሳምታይምስ ኮምፕሊኬትድ ይሆናል ይሄ ፊል ኢን ደ ብላንክ፣ ምክንያቱም ካፒታል ሌተር ኦር የሆነ ነገር ከተጠቀሙ ኤክስ ሊሰጣችሁ ይችላል ዳይሬክት ካራክተሩን ኮምፔር ስለሚያደርግ። ወርድ ባንክ የሚባል አለ፣ ነምበሪንግ የሚባል አለ። ሲኩዌንስ ማስተካከል ሊሆን ይችላል። የሆነ ሴንቴንስ አሁን ለምሳሌ ፕሮሰስ አስቀምጣችሁ ትክክለኛው ፕሮሰስ የት ነው? ለምሳሌ ኤግ፣ አደልት፣ ፑፓ የሚባለው ነገር አለ አይደለ? ላይፍ ሳይክል ኦፍ በተርፍላይ። አሁን እሱ ከመጀመሪያው ጀምሮ ፕሮሰሱ የትኛው ነው የሚቀድመው የሚለውን አስቀምጣችሁ ብትንትን አድርጎ አስቀምጦት ሶርት እንዲያደርግልን ልታረጉትም ልትጠቀሙበት ትችላላችሁ። ሲኩዌንስ ድራጊንግ ደግሞ ትክክለኛው ቦታ ላይ ድራግ እያደረገ ድሮፕ የሚያደርግ ነው። ስለዚህ ፎር ሴክ ኦፍ ታይም ሁሉንም ከፍቼ ላሳያችሁ ባልችልም፣ ግን እናንተ እንደፈለጋችሁ ቫራይቲ ልትጠቀሙበት ትችላላችሁ። ሆትስፖት ደግሞ የሆነ ኢሜጅ ከጀርባ አድርጋችሁ ያንን ኢሜጅ ቦታዎቹን ፒንፖይንት ሲያደርጉት ምላሽ የሚሰጣቸው ሊሆን ይችላል። ይሄ አክቲቪቲ ነው። እዚህ ጋር ጀነራሊ እንግዲህ እዚህ ጋር የምታዩት ይሄ ሞር ኦፍ አክቲቪቲ ነው። ግሬድድ ኩዌስችንስ ይላል። እናንተ ለሰልፍ ቴስትም ልትጠቀሙበት ትችላላችሁ። ስለዚህ የሰርቬይ ኩዌስችኖች ደግሞ እዚህ ጋር አለላችሁ። ላይከርት ስኬል፣ ፒክ ዋን፣ ፒክ ሜኒ። ይሄ አሁን ሰርቬይ የምታደርጉበት ነው። ላይክ መረጃ የምሰበስቡበት ነው። ሞር ኦፍ ኢዚ ወዝ ዘ ኮርስ፣ ኢዚ ወዝ ዘ ኮርስ ሃርድ፣ የተለያዩ ነገሮች ልትሰጡት ትችላላችሁ። መጨረሻ ላይ እንግዲህ ሪዛልት ሰብስባችሁ የምታስገቡበትን ሪዛልት ጀነሬት አድርጎ የሁሉንም በአጠቃላይ ሰብስቦ ሪዛልት የሚያሳውቅበት ልታረጉት ትችላላችሁ ማለት ነው። ስለዚህ ይህን ሪዛልት ካስገባችሁት ጀነሬት አድርጎ መጨረሻ ላይ ያሳያቸዋል ማለት ነው። ቶታል ያገኙትን ዙሪያው ኮርስ የተለያዩ ሙከራዎች አድርጎ ያገኙትን። ስለዚህ ሞር ኦፍ እንግዲህ ሃይላይት ስላይድ ሴክሽን፣ ስለ ኢንሰርት ሴክሽን ላይ ምን አሉ የሚለውን ማሳይቻችኋለሁ። ስላይድ ሴክሽን ላይ በተወሰነ መልኩ ይዤላችኋለሁ። ዲዛይን ትራንዚሽን ደግሞ አንዱ ፒፒቲ ወይንም አንዱ ስላይድ ወደ ሌላኛው ስላይድ ሲቀይር ያሉት አገባቡ ማለት ነው። ወይ ከላይ ስክሮል አድርጎ ሊመጣ ይችላል። የተለያየ አኒሜትድ የሆነ እንቅስቃሴ ይዞ ሊመጣ ይችላል። ሌላው አኒሜሽንም እዚሁ ጋር ማስገባት ትችላላችሁ። ሞር ኦፍ እዚህ አካባቢ ላይ ከፒፒቲ ጋር በጣም የሚያመሳስላቸው ነገሮች፣ ሲሚላር የሚያደርጋቸው ነገሮች አሉ። እንግዲህ ቪው ላይ ፕሪቪው የምታደርጉበት፣ ስቶሪ ቪው፣ ስላይድ ቪው፣ ስላይድ ማስተር እያላችሁ የምታዩበት ሁኔታ አለ። ሄልፕ፣ የተለያዩ ኢሹዎች አፕዴት የምትጠይቁበት ኤሪያዎች አሉ። ሶሪ። ስለዚህ በዚህ መልኩ ልትጠቀሙት ትችላላችሁ ማለት ነው። ለዛሬ እንግዲህ ፕሮጀክቱን በዚህ ከጨረስን እንዴት ፐብሊሽ እንደምታደርጉ ላሳያችሁ። ፐብሊሽ ስታደርጉት እንግዲህ ስኮርም ፋይል ነው። እዚህ ጋር ታይትል ኔም ትሰጡታላችሁ። ለምሳሌ ብለንድድ ትሬኒንግ ብለው፣ ለምሳሌ ይሄን ብለንድድ ትሬኒንግ 1 ብለው በዚህ ስም ኤክስፖርት ያደርግልኛል ማለት ነው። ስለነበረን ጊዜ አመሰግናለሁ። እንግዲህ ማጠቃለያው ራይዝ ኦፍላይን እንደፈለጋችሁ ኤኒታይም ፕሮጀክታችሁ ልትጠቀሙበት ትችላላችሁ። ፐብሊሽ አድርጋችሁ ከሄዳችሁ በኋላ ሴቭ አድርጋችሁ ልክ እንደ ፒፒቲ ደግሞ ልትጠቀሙበት ትችላላችሁ። ሼርም ልታረጓቸው ትችላላችሁ። ወደ ትሪገር ስትሄዱ የተለያዩ አድቫንስድ የሆኑ ኦፕሽኖች አሉት። እዚህ ጋር ትሪገር ላይ እያንዳንዱን ትሪገር ምን ሲደረግ ክሊክ ሲደረግ ምን ይሁን፣ ኔክስት ስላይድ ወዴት ይሄድ የሚሉት የተለያዩ ማውስ ሲንቀሳቀስ ሊሆን ይችላል፣ ኦብጀክት ኢቨንት ሊሆን ይችላል፣ ኮንትሮል ኢቨንት። ስለዚህ ድራግ ኤንድ ድሮፕ ሲያደርግ ሊሆን ይችላል። የተለያዩ ነገሮች ልትጠቀሟቸው የምችላቸው አድቫንስድ የሆኑ ኦፕሽኖች አሉ። በሌላ ቪዲዮ እነሱን አሳያችኋለሁ። ለዛሬ ስለነበረን ጊዜ በጣም አመሰግናለሁ።